እንደምን አላችሁ? እጅግ አስገራሚ የጤና አዳም የጤና ጥቅሞችን እንዲሁም ጉዳቶችን እነግራችኋለሁ። እስከ መጨረሻው እንድትከታተሉኝ ጋብዛለሁ። የጤና አዳም ጥቅሞችና ጉዳቶች። ጤና አዳም ብዙ የጤና በረከቶች እንዳሉት ሁሉ መጠኑ ሲበዛ ግን ጽንስን እስከ ማስወረድ የሚያደርስ አደገኛነት እንዳለው ያውቃሉ? ለወዳጆቻችሁ ማጋራትን አይዘንጉ። በኢትዮጵያ የባህል ሕክምና ጤና አዳም ለሆድ ህመም፣ ለተቅማጥ፣ ለጆሮ፣ ለልብ ህመም፣ ለኪንታሮት፣ ለኢንፍሉዌንዛና ከአንጀት መታወክ ጋር ለተያያዙ አገልግሎቶች ላይ ይውላል። የደረቀው ፍሬ ከተፈጨ በኋላ ተፈልቶ በመጠጣት ለተቅማጥ ሕክምና ሲውል፣ ቅጠሉ ከተከተከተ በኋላ በውሃ ተደርጎ ለህፃናት ሆድ ህመም ይሰጣል። ተክሉ ተድጦ ሲልም ደግሞ ለኪንታሮት በሽታ ይወሰዳል። በሰሜን አፍሪካ በሚገኙ አገሮች ደግሞ ከተክሉ ተዘፍዝፎ የሚገኘው ፈሳሽ ለጉንፋን፣ ለጆሮ ህመምና ለአንጀት መታወክ ይወሰዳል። የጤና አዳም ሽታ በጣም ጠንካራ በመሆኑ ሰዎች ጊንጦችን ከአካባቢያቸው ለማራቅ ይጠቀሙበታል። በአልጄሪያ ሰዎች ተክሉ ከተዘፈዘፈ በኋላ የሚገኘው ፈሳሽ በጠብታ መልክ በአፍንጫ ይወስዳሉ። በተለይ ለህፃናት ይህ ህክምና የሚሰጠው ለሚያስለመልምና ትኩሳት ላለበት ነው። በተለይ ጤና አዳም እንደ ቀንድ አውጣና 3 አጽቂ ያሉ ነፍሳትን የማራቅ አቅም ስላለው በጓሯችን ቢኖር ተመራጭ ነው። እንዲሁም ለቁንጫ መድኃኒት ነው። ጤና አዳም በጡንቻ ላይ የሚያጋጥም ህመምን እና ውጥረትን፣ በወር አበባ ወቅት የሚያጋጥም ህመምን የማርገብ ሁኔታ አለው። ይህን መጠቀም ያለብን ግን የእጽዋት ባለሙያ በማማከር መሆን አለበት። በሻይ መልክ መጠቀም ለሽንት ቧንቧ፣ ለአንጀትና በአጠቃላይ ለደንደን ኢንፌክሽን መድኃኒት መሆን ይችላል። ጤና አዳም ለምግብ መመረዝ፣ በተለይ ደግሞ ሳልሞኒያ የተባለውን ባክቴሪያ፣ ሌሎች አደገኛ ተዋሲያንም ሊከላከል ይችላል። ከዚህ በተጨማሪም ጤና አዳም የጸረ ባክቴሪያ ባህሪ ስላለው ልንጠቀመው እንችላለን። ይህ እጽ ነርቮችን የማረጋጋት ኃይል ማለትም የአራጊነት ባህሪ እንዳለው ጥናቶች ያሳያሉ። በመሆኑም የእንቅልፍ ማጣት ሁኔታዎች ሲያጋጥሙን ብንጠቀመው ሊያረጋጋን ይችላል። ጤና አዳም በአንዳንድ መርዛማ እንስሳት ለምሳሌ በእባብ ከተነደፈ ማርከሻ የሚሆንበት ሁኔታም ያለ ሲሆን ይኸውም የተነደፈው የነርቭ ስርዓት ላይ እክል በሚፈጥሩ የመርዝ አይነቶች ከሆነ ነው። ጤና አዳም በአንጓ ላይ የሚያጋጥም ብግነትን ሰከን የማድረግ ኃይል ስላለው ችግሩ ያለበት ሰው 1 ወይም 2 ብርጭቆ በሻይ መልክ ቢጠጣ እፎይታን ሊያገኝ ይችላል። ጤና አዳም ዘይት በዘመናዊ ዓለም ለሳሙናዎችና ለኮስሞቲክስ ምርቶች ጥሩ መዓዛ ጥቅም ላይ ይውላል። ይህ ዘይት መጠኑ ሲበዛ የመርዛማነት ባህሪ ስላለው በቀጥታ በቆዳ ላይ በጥቅም ላይ አይውልም። ነገር ግን ተመጥኖ ለቆዳ የተለያዩ ጥቅሞች እንዳስገኘ ጥናቶች ያሳያሉ። ይኸውም የጸረ ፈንገስ ባህሪ ስላለውና ቆዳን የማጥራት አቅም ስላለው ነው። የጤና አዳም የጎንዮሽ ጉዳት። ከጤና አዳም የሚወጣው ዘይት በሰውነት ላይ በቀጥታ ከተጠቀምን ሰውነት ውሃ ሊቋጥር እንዲሁም ሊቀላ ይችላል። በከፍተኛ መጠን ከተጠቀምነው ደግሞ የሰውነት መመረዝ ሊያስከትል ይችላል። በተለይ ደግሞ ጽንስ ያላቸው እናቶች በከፍተኛ መጠን ከተጠቀሙት ጽንሳቸውን ሊያወርድ ይችላል። እንዲሁም ከፍተኛ የሆነ የጨጓራ ህመም ሊያስከትል ይችላል። ይህም በመሆኑ በዘመናዊው ዓለም የጤና አዳም የህክምና አገልግሎቱ የተገደበ እየሆነ መጥቷል። ከጤና አዳም የሚገኘው ዘይት በብዛት ከተወሰደ ውርጃ ሊያስከትል ይችላል። ውድ ቤተሰቦቼ ይህ መረጃ እጅግ አስፈላጊ መረጃ ስለሆነ ለሌሎችም ሼር እንድታደርጉላቸውና እንድማሩበት አሳስባለሁ። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ክፍል የእግዚአብሔር ሰላምና ፍቅር እናንተ ጋር ይሁን። ባይ ባይ።